ሰላም ሰላም የቲክቶክ እና የአፎሚያም የዩቲዩብ ቻናል ተከታዮቻችን እነሆ ከተለያዩ ሰነዶች የተውጣጡ ለህይወት አስፈላጊ የሆኑትን ምክሮች ይዘን ከች ብለናል። እነሆ በትዕግስት ተከታተሉን። ለህይወት የሚያስፈልጉ ሀሳቦችና አባባሎች። ዓለም ዋዣቂ ናት። ከፍና ዝቅ ስትል አትደናገጥ። ፀሐይ ዝናብን ተከተል። ፀሐይ ዝናብን ተከትላ ትፈነጥቃለች። ከመከፋትም በኋላ ትልቅ መጽናናት ይሆናል። ከሌሊት በኋላ ሌሊት አይመጣም፣ ከሀዘን በኋላ ደስታ ይሆናልና። የመከራ ቀን ወዳጆችህን አትርሳ። የዛሬ ሰው ብቻ አትሁን፣ የትናንቱንም አስብ። አንገት የተፈጠረው ዙሮ ለማየት ነው። በዓላማ ኑር። እንቅፋቶች የሚያጸኑህ እንጂ ተግባርህን የሚያስተውህ አይሁኑ። ህይወት ትምህርት ቤት መሆኑንና ባለማወቅ ብዙ ትምህርቶችን እንዳያመልጡህ ተጠንቀቅ። ስልጣን ሲሰጥህ መሪ እንጂ አለቃ አትሁን። ከፊት እየቀደምክ አስከትል እንጂ ከኋላ ሆነህ አትቅደም። በወጣትነት ሁሉ ነገር ትክክል ነው ከሚል መመሪያ ውጣ። ሁሉንም ካላየው አላምንም አትበል። ሰምቶ ማመን ከተጎዱት መማር አስተዋይነት መሆኑን አትርሳ። የ80 ዓመት እውቀት ለማግኘት የግድ 80 ዓመት መኖር የለብህም። 80 ዓመት መኖርም የለብህም። 80 ዓመት ከኖሩት በትህትና መጠየቅ ይገባል። ምክር ብትሰማ በነፃ ትማራለህ። ምክርን አልሰማም ብትል ግን በዋጋ እንደምትማር እወቀው። በዋጋ መማር ግን አድካሚ ደግሞም የሚያስመርር ነው። ብለህ ከሆነ በሰው ከደረሰው ትማራለህ። ሞኝ ከሆንክ ግን በራስህ ሲደርስ ትማራለህ። የታየህን አሳይ፣ ያልታየህን አጥረው። በደንብ ያልተረዳኸውንም አታስተምረው። ያልቀመስከውን ለሰው አትጋብዝ። የሰማውን ሁሉ አትመን። ያየኸውንም ሁሉ ስጡኝ፣ የተናገርከውንም ሁሉ ፈጽሙ አትበል። የሰጠኸውን እርሳ እንጂ አታውራ። ፍጻሜውን ሳታይ ምስጋና አታብዛ። ቀኑ ሳይመሽ ቀኑ ጥሩ ነው አትበል። ዓይንህ የፊቱን ቢያይ ልብህ የኋላውን ያስብ። ነገ ላይ እንድትደርስ የትናንቱን አትርሳ። የምትሄድበት እንዳይጠፋህ የመጣህበትንም አትዘንጋ። ክፋት አይሙቁህ፣ መልካም ነገር ብርድ አይበልህ። ለክፋት አቅም ካለህ ለበጎ ነገርም አለህና ተግባርህን የምርጫ ውጤት ነው እና አስብበት። ገንዘብ የሚመልሰው የገንዘብ ጥያቄ ብቻ ነው። ሁሉንም ነገር ገንዘብ ያስገኝልኛል ብለህ አታስብ። ለሌለው አትሩጥ። ምጽዋትህን ተግባርህን በአቅምህ መጠን ይሁን እንጂ ከአቅምህ አትናስ። ድሃም ሆነህ ተበድረህ ስጦታ አትስጥ። በጣም ካልቸገረህ ለቅንጦት አትበደር። ያንተን ድርሻ ከጨረስህ ያልተጨረሰ የሌሎች ድርሻ ፈጽምላቸው። ለሀብታም አትሳቅ። የድሃ ጉልበት አይለፍብኝ ያለ ሰው አልሆንክምና። ሰው አልሆንክምና ሰው አትጥላ። የወጣህበትንም መሰላል አትገፍትር። ለመውረድ ያስፈልግሃል። ያየኸውን ሴት ሁሉ የመውደድ ጠባይህ ከለቀቀህ ትዳር አትያዝ። ካልለቀቀህ ትዳር አትያዝ። ካልጋበዙህ በቀር አማካሪ አትሁን። ባልጠሩ ስፍራ አቤት አትበል። ካልሾሙህ መሪ አትሁን። ጉድለት በሌለበት ቦታ ጊዜህን አታባክን። የሰው ፊት ጥገኛ ሆነህ ሲስቁልህ የምትስቅ
ሲቆጡህ የምታለቅስ አትሁን። ነገር ግን በልክህ ቃልህን በጣም ድምፅህን በዝግታ ፈጽመው። መልካም ምክር ብትሰማ ሕይወት ቀላል ይሆናል። ትክክለኛውም ውሳኔ ከመልካም ምክር ነውና። አንተው እውነቱን ጠልተሃት ዘመኑ እውነትን ጠልቷል አትበል። ዘመን እኔና አንተ ነን። በራሱ ክፉና ደግ የሆነ ዘመን የለምና። ይቀጥላል። መልካም ጊዜ። አመሰግናለሁ።